ሰላም ጤና ይስጥልን ውድ የሐረሪ ቲቪ ተመልካቾች የዘውትር በዚህን ሰዓት ወደ እናንተ የምናደርሰው መሰናዶችን ነው። እኛም በዛሬው ልዩ የሆነ መሰናዶ ነው ወደ እናንተ የምናደርስ የሚሆነው። እንግዲህ ያው እንደሚታወቀው በህዝበ ክርስቲያኑ ከጥቂት ሳምንታት በፊት የአብይ ጾም የተጀመረበት ሁኔታ አለ። እኛም እንግዲህ የአብይ ጾም በህዝበ ክርስቲያኑ እንዴት እየተጾመ ይገኛል የሚለውን ከእምነቱ አባት ጋር ቆይታ አድርገን ወደ እናንተ የምናደርስ ነው የሚሆነው። እናንተ ግን አሁንም ቆይታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። ተመልካቾች ቀደም ሲል በመግቢያችን ላይ እንዳስተዋወቅናችሁ የአብይ ጾም አጽዋማት ያሉት ሳምንታቶች ትርጓሜያቸው ምን ይመስላል፣ ያላቸው የትርጓሜ ሂደታቸው ምንድነው የሚለውን እንግዲህ ከእምነቱ አባት ጋር ቆይታ አድርገን ወደ እናንተ የምናደርስ ነው የሚሆነው። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ መጋቤ ብርሃናት በትረ ወንድምስሻ ይባላል። የስራዬ ድርሻዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሐረርጌ ሀገረ ስብከት የሐረር መካነ ሥላሴ ካቴድራልና የሸንኮር ደብረ ገሊላ መጥምቀ መለኮት ቅዱስ ዮሐንስ ገዳም ዋና ጸሐፊ ነኝ። ማለት መከልከል፣ መታቀብ፣ መተው የሚለውን ወዘተ የሚለውን ትርጉም ይሰጠናል። ጾመ ከሚል ከግዕዝ ቃል የወጣ ሲሆን ጾም የሚለው አሁን ያልኩትን ትርጉም የሚሰጥ ሲሆን ጾም ሲባል ማንኛውም የሃይማኖት ተከታይ ወይም ማንኛውም ጿሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ ያለም ቢሆን ከምግብ መከልከል ነው የሚያስበው። ጾም ከብዙ ነገር ነው የሚከለከለው። የመጀመሪያው ጾም ስጋን ማድከም ነው። ስጋ ካልደከመ ለእግዚአብሔር ሊታዘዝ አይችልም ማለት ነው። ለተፈለገው ስራ ማዋል አይቻልም። ያልጾመ ሰው ሊታዘዝ አይችልም። ቅዱስ ማቴዎስ በወንጌሉ ሲጽፍ እንዲህ የሚል አለ። ሶስት ምሳሌዎችን መስሎ ተናግሯልና እንደው ከሶስቱ አንዱን ልናገረው። አዲሱን ወይን አሮጌ እረዋት ውስጥ ማድረግ አይቻልም ይላል። አዲሱን ወይን ወይም አሮጌ አቁማዳ ውስጥ አሮጌ እቃ ውስጥ ማድረግ አይቻልም ይላል። ስለዚህ ይሄ ማለት እቃውም ይፈነዳል፣ ወይኑም ይፈሳል ይላል። ወደ ሰሜኑ ሲኬድ ወይን ወይም ጠላ ሲጠመቅ ሌላ ነገር ሲደረግ እንደዚህ ያለ ዝግጅት ሲኖር ወይን ሲጠመቅ ከብት ቆዳ ላይ ይደረጋል። የደረቀው ቆዳ በዚያ ይርስና እንደገና ይጠመቅበታል ማለት ነው። ወይን ቆዳውን ያለሰልሰዋል። አዲስ ከሆነ ያለሰልሰዋል፣ ያጣፍጠዋል። ይሄ በምሳሌ የተነገረ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምሳሌ የተናገረው ነው። ያ ቆዳ እንደለሰለሰ እንደተፈለገ እንደሚደረግ ሁሉ የሚጾም ሰውም እንደተፈለገ ይታዘዛል ማለት ነው። ስገድ ሲሉት ይሰግዳል፣ ጸልይ ሲሉት ይጸልያል፣ አስራት በኩራት አውጣ ሲሉት ያወጣል። በአጠቃላይ መንፈሳዊ ነገሮችን አድርግ ሲባል እሺ ነው የሚለው፣ እምቢ አይልም ማለት ነው። ስለዚህ የሚጾም ሰው ለብዙ ነገር ታዛዥ ነው የሚሆነው። የማይጾሙ ሰዎች ናቸው የማይታዘዙት። ስለዚህ ጾም አጠቃላይ ክርስቲያኖችንም ይሁን ሌሎቹንም እንዲታዘዙ ያደርጋቸዋል፣ ለፈጣሪያቸው እንዲታዘዙ ያደርጋቸዋል ማለት ነውና ጾም ይሄን ይመስላል። አጠቃላይ ጾም ሲባል ከዚያ ከምግብ ብቻ አይደለም፣ ከነገር ከአንደበትም መጾም ያስፈልጋል። ኢትዮጵያዊ ሊቅ ቅዱስ ያሬድ ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም ይላል። ዓይን ክፉ ከማየት፣ ጆሮ ክፉ ከመስማት፣ አንደበት ክፉ ከመናገር ይጹም ነው የሚለው። ስለዚህ ዓይናችን ክፉ ከማየት ወደ አልሆነ ነገር ከማየት መጾም አለበት፣ መከልከል አለበት ማለት ነው። ይሄ መከልከል የሚለውን ነገር ማለት ነው። እንግዲህ ያው እንደሚታወቀው በኦርቶዶክስነት ቤተክርስቲያን ወይንም በኦርቶዶክስ እምነት ተከታዮች ዘንድ የተለያዩ አጽዋማቶች ናቸው ያሉት። ከነኛ መካከል የአብይ ጾም አንዱ ነው። የአብይ ጾም እስቲ ለምን ተባለ የሚለውን ቢያነሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ ይሄ አብይ ጾም ነው። ሌሎቹ ነቢያት የጾሟቸው፣ አባቶች የደነገጓቸው፣
ሐዋርያት የጾሟቸው አጽዋማት ናቸው። ይሄ አብይ ጾም የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ነው። ራሱ የጾመው ጾም ሐዋርያ፣ ነቢይ፣ ጻድቅ፣ ሰማዕት የጾመው ጾም አይደለም። ራሱ የጾመው ጾም ነው። የማቴዎስ ወንጌል ምዕራፍ 4 የሉቃስ ወንጌል ምዕራፍ 11 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዮርዳኖስ ወንዝ ዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር በዕለተ ሰሉስ ወይም በማክሰኞ ዕለት ቀጥታ ገዳመ ቆሮንቶስ ነው የገባው። ሳይውል ሳያድር ማለት ነው። ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት እንደቆመ ሳይቀመጥ እንደዘረጋ ሳያጥፍ 40 ቀን እህል ውሃ ሳይቀምስ 40 ቀን ሙሉ ጸልዮ የወጣበት ነው የምናስብ። በዚህ ጾም ዲያብሎስን ድል አድርጎበታል። እናንተም ብትጾሙ ዲያብሎስን ድል ታደርጉበታላችሁ ነው የተባለው። ጠላትን ድል ታደርጉበታላችሁ ተብሎ 3 ፈተናዎች ቀርበው እነዚህን 3 ፈተናዎች ድል አድርጎበታል። ይሄንን የሚጾም ሰው ይሄን አብይ ጾምን የሚጾም ሰው የመጡበትን በስጋዊም ሆነ በመንፈሳዊ በስጋውም ይሁን በነፍሱ የሚመጡበትን ፈተናዎች ድል ማድረግ ይችላል። እንደ ግሉም እንደ ሃይማኖትም እንደ ማህበራዊም እንደ ሀገርም ድል የምናደርግበት ነው። ስለዚህ ይሄ ጾም ሲባል አብይ ጾም የጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። 40 ቀን ጾሞታል ማለት ነው። እኛ አሁን የምንጾመው 55 ቀናት ነው። 55 ቀናት ነው። ለምሳሌ ዘንድሮ የካቲት 17 ነው የገባው። ሚያዝያ 11 ያልቅና 12 ይፈታል ማለት ነው። ይሄን ጾም ከፊትና ከኋላ አባቶቻችን ሌሎችን አጽዋማት አብረው እንዲጾሙ አድርገዋል፣ ደንግገዋል ማለት ነው። አባቶቻችን በሲኖዶሳቸው ቅዱስ ያሬድ ሳምንታቱንም ከፋፍሎ ስም አውጥቶላቸዋል። አብይ ጾም ስለተባለ አብይ ማለት በነገራችን ላይ ትልቅ ማለት ነው። ሁዳድ ማለት ነው። ሁዳድ ማለት የመንግስት እርሻ እንደማለት ነው። የመንግስት እርሻ በአዋጅ የሚታረስ ህዝቡ ሁሉ ሴት ወንዱ፣ ትንሽ ትልቁ፣ ባለጸጋውም፣ ድሃውም፣ ባለስልጣኑም፣ ተራውም ህዝብ አጠቃላይ ወጥተው የሚሰሩት ስራ ማለት ነው። ባለስልጣኑ ጠቅላይ ሚኒስትሩም ይሁኑ ንጉሱም ይሁኑ ፕሬዝዳንቱም ይሁኑ ሚኒስቴሮች ይሁኑ የቀበሌ ሰራተኞች ይሁኑ ሁሉም አንድ ጋር ወጥተው በአንድ ጋር የሚሰሩት በአንድነት የሚሰሩት ስራ ማለት ነው። በአንድነት የሚሰሩት ስራ ይሄ ጾምም ትልቁም ትንሹም አጠቃላይ በዚህ ሃይማኖት ውስጥ ያለ ከ7 ዓመት ጀምሮ ያለ ሰው የሚጾመው ነው። ጳጳስ ይሁን ንጉስ ይሁን ምን ይሁን ሁሉም ሰው የሚጾመው ጾም ነው። በህብረት የሚጾመው ጾም ነው። ለዚህ ነው አብይ የተባለው ትልቅ የተባለው። ሁዳዴ የሚሉታል አባቶቻችን። ሁዳድ ማለት ቅድም እርሻ እንዳልነው እንደማለት ነው። ሁዳዴ የሚል ስም አለው እና በዚህ ጾም ሁሉም እንደ ስራውን ሁሉም እንደሚሰራ ሁሉ ሁሉም ሰው የሚጾመው ጾም ነው። ምናልባት የጤና እክል የገጠማቸው ሰዎች መጾም የማይችሉ ሰዎች ካልሆኑ በስተቀር አጠቃላይ ማንኛውም ሰው የሚጾመው ጾም ነው። አባቶች ካህናት ሌሊቱን በሰዓታት ጧት በስብሐተ ነግ ጾመ ድጓ በመቆም ቀን በቅዳሴ ማታ በምህላ 24 ሰዓት ሙሉ እግዚአብሔር የሚመሰገንበት ያውም ሳይበሉ ሳይጠጡ የሚመሰገንበት ወቅትም ጭምር ነው። ክርስቶስ ሳይበላ ሳይጠጣ እንደሚያመሰግን ሁሉ ሳይበሉ ሳይጠጡ የሚያመሰግኑበት የቻሉ በጣም ያልቻሉ ሰዎች ምናልባት አስቀድሰው ሲወጡ ሊቀምሱ ይችላሉ፣ ማታም ይቀምሳሉ። ከዚያ ደግሞ መለስተኞቹ ደግሞ በቀን 1 ጊዜ ይቀምሳሉ። ዋናው ደግሞ በ3 ቀን 1 ቀን ይቀምሳሉ። ለምሳሌ እሁድ ማታ ቢቀምሱ ሰኞና ማክሰኞን ቆይተው ማክሰኞ ማታ ይቀምሳሉ። ያውም ጥሬና 1 ኩባያ ውሃ ሊቀምሱ እየሰገዱ እየወደቁ እየተነሱ እየጸለዩ። እነዚህ ሰዎች ለግላቸው ኃጢአት ብቻ አይደለም የሚጸልዩት፣ ለዓለም ሁሉ ለህዝብ ሁሉ ለሀገር ሁሉ ነው። ይህን ዛሬም የሚያደርጉ ወገኖች አሉ። በዚህ ውስጥ ያለፉ ሰዎች አሉ። በአሁኑ ሰዓት በየገዳሙ የወደቁ በእኛም በቤተ ክርስቲያንም እዚህ ከተማ ውስጥ ሆነው የከተማ መናኞች ሆነው የሚኖሩ ሰዎች አሉ በየከተማው ሀገራችን ውስጥ እና ስለዚህ ይሄ ሁዳዴ ወይም አብይ ጾም ሲባል በዚህ መልኩ የሚጾም ጾም ነው። ንስሐ በመግባት ስጋው ደግሞ በመቀበል
በመንፈሳዊ አገልግሎት በመሳተፍ የሚጾሙት ጾም ነው የአብይ ጾም ማለት ነው። ይሄ ነው። መልካም እንግዲህ ስለ አብይ ጾም ምንነት ይሄን ታል ካነሱልኝ፣ በቀጣይ ደግሞ በአብይ ጾም ወቅት ያሉ ሳምንታቶች ራሳቸውን የቻለ ትርጓሜ ያላቸው፣ እስቲ እነኛን ትርጓሜዎች ቢያነሱልኝ። እሺ፣ ሳምንታቱ 8 ሳምንታት ናቸው። የመጀመሪያው ዘወረደ ይባላል። ዘወረደ ማለት ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው የሰውን ስጋ ለብሶ በዚህ ምድር የተመላለሰው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ቅዱስ ዮሐንስ ወንጌሉ እንደተናገረ ማለት ነው። ስለዚህ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በጎል ተጥሎ በጨርቅ ተጠቅሎ በግዕዝ ሕፃናት ያደገው የእኛን መከራ በመጨረሻ በመስቀል ላይ የተሰቀለው መድኃኔ ዓለም ክርስቶስ የወረደበትን የምናስብበት ነው። ከሰማይ የወረደው ብለን የምናስበው እሱ ወርዶ ማስተማሩን በዚህ ምድር ላይ መመላለሱን ማስተማሩን ለኛ ሲል ዋጋ መክፈሉን መሰደዱን መራቡን መጠማቱን መገረፉን የምናስብበት ሳምንት ነው። አንዱ ይሄ ነው። ሁለተኛው ሂርቃል የሚባል ንጉሥ ኢየሩሳሌምን ወሮ መስቀሉን ጌታ የተሰቀለበትን መስቀል ወስዶባቸው ስለነበረ ተሰባስበው ማነው የሮሙ ንጉሥ ወስዶባቸው ስለነበረ ሂርቃል የሚባለው ንጉሥ ሄዱና ኢየሩሳሌም ምእመናን አቤቱታ አቀረቡ። እባክህ መስቀላችን ክርስቶስ የተሰቀለበት መስቀል ተወስዷል፣ ስለዚህ ይህን መስቀል እባክህ አስመልስልን አሉት። እኔ ክርስቲያን ነኝ፣ ሰው መግደል አልፈልግም አላቸው። አይ ይሄ መስቀል ክርስቶስ የተሰቀለበት ስለሆነ ባይሆን እኛ እንጾምልሃለን፣ አንተ መስቀሉን አስመልስልን አሉት። በዚህ ተስማምቶ ሄዶ ተዋጋና መስቀሉን አስመለሰ። እነሱ 1 ሳምንት ጾሙለት። ያ ጾም የመጀመሪያው የዘወረደው ጾም እዚህ ላይ ተደርቧል ማለት ነው። ሁለተኛው ቅድስት ነው የሚባለው። ቅድስት ማለት የተለየች ማለት ነው። በሴት አንቀጽ የተጠራ ነው። የተለየች ለእግዚአብሔር የተለየች እንጂ ለሰው አይደለም። ለእግዚአብሔር የተለየች እናት። ይህ ማለት ሰንበትን ከዕለታት ሁሉ ለይቶ የቀደሰበት ሰው ሁሉ ወደ እግዚአብሔር ተሰብስቦ የሚያመሰግንበት ሰንበትን ስናስብ ቅዱስ ገብርኤል እመቤታችንን ያበሰረበት፣ ለቅዱሳን ሐዋርያት መንፈስ ቅዱስ የወረደበት ብዙ ማለት እንችላለን። በዕለተ ሰንበት የተሰራውን ማለት ነው። ጌታ የተነሳበት፣ በአህያ ተጭኖ ወደ ቤተ መቅደስ የገባበት ብዙውን ማለት እንችላለን እና ያንን የምናስብበት ከሌሎች ሁሉ ከሌሎቹ ቀናት የተለየ ሰንበት ናት። ቀዳሚት ሰንበት ወይም ቅዳሜ በአይሁድ ትከበር ነበረ። ከዚያ የተለየች ናት። ደግሞ ከአይሁድ ሰንበት ይችኛዋ የተለየች ናት። እነሱ አይሁድ ጌታ አምላካችን እግዚአብሔር 6 ቀን ሰርቶ 7 ቀን አረፈ ይላል። ባይረፈ እግዚእነም ኩሉ ግብሩ ኦሪት ዘፍጥረት ምዕራፍ 2 ላይ ጌታ ስራውን ሰርቶ ከስራው ሁሉ አረፈ ይላል። ሲያርፍ ደክሞት አይደለም፣ እረፍትን ሲያስተምር ነው። ምክንያቱም ሌላውን ቀን ሰርተን በዚህ ችለት እግዚአብሔር እንድናመሰግን፣ በሌላው ቀን አናመሰግንም ማለት ሳይሆን በተለየ ሁኔታ የታመመ የምንጠይቅበት፣ የታሰረ የምንጠይቅበት፣ የተጣላ የምናስታርቅበት፣ መንፈሳዊ ስራ የምንሰራበት፣ ለመንፈሳዊ ስራ ይሄንን ቀን የምንሰጥበት ነው። ምክንያቱም ሰው ጥረህ ግረህ ብላ ተብሎ ታዟልና ስራውን የሚሰራበት አለ። ስጋዊ ስራውን ይሰራል። መንፈሳዊ ስራውን እየሰራ ስጋዊ ስራውን እየሰራ ይኖራል። በዚህች ቀን ግን መንፈሳዊ ስራ የሚሰራበት የተለየች መሆኗን የተቀደሰች መሆኗን ያስተማረበትን ቅዱስ ያሬድ ቅድም መግቢያ ላይ ቅዱስ ያሬድ ሳምንታቱን ከፋፍሏቸዋል ያልኩትም ለዚህ ነው። ጾመ ድጓ በተባለው መጽሐፍ ተከፋፍሎ እናገኛለን ማለት ነው። ስለዚህ የሁለተኛው ቅድስት የተባለው ሰንበትን የቀደሰበት የለየበት ለኛ እረፍት ያደረገበት ቀን ነው። ሶስተኛው ምኩራብ ይባላል። ምኩራብ ማለት አዳራሽ ወይም ቤተ መቅደስ ማለት ነው። ምኩራብ ማለት የዮሐንስ ወንጌል ምዕራፍ 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ ይላል ንባቡ፣ ገጸ ንባቡ። ወደ ቤተ መቅደስ ሲገባ በቤተ መቅደስ ውስጥ ልዩ ልዩ ስራዎች የገበያ ስራ ሲሰሩ አገኙ ይላል። መደርደሪያ አበጅተው
እዚያ ጋር ነጋዴዎች ሲሸጡ ሲለውጡ አገኘ። ርግቡን፣ ወርቁን፣ ብሩን ሲሸጡ አገኘ። እንደገና ደግሞ በሬ አምጥተው በሬም ሲሸጡ ነበር፣ ጀላባም አድርገውት ነበር ይላል ቤተ መቅደሱን። ከዚያ ቤተ የሰብ የተጸሎት ሰማይ ቤቴ የጸሎት ቤት ትባላለች እንጂ የወንበዴ ዋሻ አትባልም። ኢትግበሩ ቤተ አቡዬ ቤተ ምሳል እናንተ ቤቴን የወንበዴ ዋሻ አደረጋችሁት የአባቴን ቤት ብሎ ጅራፍ ጎነጎንና በጅራፍ ገረፋቸው ይላል። ገርፎ በገበያውን በተነው። ከዚያ ወገፍታ ማዕዳት ይሆሙ ነው የሚለው መደርደሪያቸውን ሁሉ ገለባበጠው እና እንዲህ አደረገና ቤተ መቅደሱን አጸዳ ይላል። ይሄ አሁን የምኩራብ የሚነገርበት ማለት ነው። ይሄ ማለት ቤተ መቅደስ የተባለው ይሄ የምናየው ቤተ መቅደስ ብቻ አይደለም። የሰው የኛ አካል ነው። የኛ አካል ነው። ገበያ መሸቀጫ ሆነ የተባለው ደግሞ ልዩ ልዩ ኃጢአት እየሰራንበት ነው ያለን። እግዚአብሔር በአርአያውና በምሳሌው የፈጠረውን ከሰማያ ሰማያት ወርዶ የሞተለትን አሁን ሊሞትለት የተዘጋጀውን ሲያይ ኃጢአት እየሰራ ነው ያገኘው። ጅራፍ አበጀና ጉንጉን ጎነጎንና ገረፋቸው ይላል። ስራ አሰራላቸው። አሁን በዚያ ስርዓት ውስጥ ነው የምናልፈው። በዚያ ህግ ውስጥ ነው የምናልፈው። ቃሉን አስተማረን፣ ወንጌልን ሰጠን። በዚያ ወንጌል ነው የምንመራው ዛሬ ማለት ነው። ያ ወንጌል ጅራፍ ሆኖናል ማለት ነው። ጅራፍ ማባረሪያ፣ መግረፊያ፣ ማስተካከያ እንደሆነ እና በዚያ መልኩ አድርጎ ቤተ መቅደሱን አጸዳ ነው። የኛም ቤተ መቅደስ ሰውነት ቤተ መቅደሳችንን አጸዳልን የሚለውን ነገር የሰውን ቤተ መቅደስ ወይም ደግሞ የሰውን አካል ያጸዳበትን የሚነገርበት ማለት ነው። ይሄ ነው። አራተኛው መጻጉዕ ይባላል። መጻጉዕ ማለት ቀጥታ ትርጉሙ በሽተኛ ማለት ነው። ታማሚ በሽተኛ ማለት ነው። ዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ነው። መጻጉዕ የሚባል ሰውዬ ከታመመ 38 ዓመት የሆነው አንዲት አልጋ ላይ ተጣብቆ የነበረ ሰውዬ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ አየው። አጠገቡ ወንዝ ማነው ባህር አለ፣ ውሃ አለ። የእግዚአብሔር መልአክ ይመጣና ይባርከዋል። ልክ ሲባርከው ይናወጣል። በብሉይ ኪዳኑ ስርዓት የዚያን ጊዜ ባህሩ ሲናወጥ አንድ ሰው ቀድሞ ሲገባ ይድናል። ከዚያ በኋላ ያድን። ይሄም ወገን ያለው አቅም ያለው ነው እዚያ ውስጥ መግባት የሚችል። ይሄ ሰውዬ አቅም የለውም። 38 ዓመት ሙሉ አልጋ ላይ ነው ያለው። በሽተኛ ነው። አንስቶ የሚጥለው የለም። በቃ ወድቆ የኖረ ነው። ከዚያ ሲያየው ጌታችን መድኃኒታችን ኢየሱስ ክርስቶስ የ30 ዓመት ጎልማሳ ነው። በዚህ ላይ ብዙ ሰው ተከትሎታል እና ጎልማሳ ስለሆነ አንስቶ እዚያ ባህር ውስጥ ይጥለኛል፣ ውሃ ውስጥ ይጥለኛል፣ ወይም ደግሞ ከዚህ አንዱን አዞ እዚያ ውሃ ውስጥ እገባለሁ እድናለሁ የሚል ነበር የመጻጉዕ ሐሳብ። እና ምንድነው ያለው? ልትድን ትወዳለህን ብሎ ጥያቄ ጠየቀው ነው የሚለው። ምክንያቱም አምላካችን ሲያድን አስገድዶ አይደለም፣ ጠይቆ ነው። ልትድን ትወዳለህን አለው። አዎ ጌታ ሆይ ልድን እወዳለሁ። እንግዲያስ አልጋህን ተሸክመህ ሂድ ነው ያለው። የታማሚው አእምሮ የሚያስበው የምን ላይ መግባት ነው? እዚያ ጸበል ውስጥ መግባት ነበር። እሱ ግን እዚያም አላደረሰው ማለት ነው። አልጋህን ተሸክመህ ሂድ አለው። አሁን አልጋ ውስጥ እዚያ ማን ነው ከአልጋ ላይ ተነስቶ ባህር ገብቶ እዚያ ገመምተኛ ነው። ምግብ ተመግቦ ምን ብሎ ያስፈልገው ነበር፣ ጠነክር ነበር። ራሱን ችሎ መሄድ አይችልም እኮ። ግን አልጋህን ተሸክመህ ሂድ አለው። አንድ ቀን እንኳን ትኩሳት እንዳልታመመ ጉንፋን እንዳልያዘው ሰው አልጋውን ተሸክሞ መሄድ ጀመረ። በዕለተ ሰንበት ነው ያደረገው። ተሸክሞ ሄደ። አያችሁ የእግዚአብሔር ስራ ቸርነቱ እኮ የሚገርም ነው። ይህን ስንል እኮ ጸበሉ አያድንም አያስፈልግም ማለታችን አይደለም። ጸበል እንዴት እንደሚያድን ብዙ ሰዎች ተፈውሰው ወንጌል ተጽፎ እናገኛለን። በብሉይ ኪዳን አዲስ ኪዳን እነ ማን እንደዳኑ መጻጉዕ 5 በሮች አሏት። በ5ቱ በሮች እየገቡ ቤተ ሳይዳ የምትባለው የጸበል ቤት እየገቡ ይድናሉ ነው የሚለው። ነገር ግን እግዚአብሔር እዚያም አላስፈለገውምና አልጋውን ተሸክሞ እንዲሄድ አደረገ። ዳግመ ኢታብሳለው፣ ዳግመኛ እንዳትበድል፣ አሁን አንተ አልጋህን ተሸክመህ ሂድ አለው። ይሄን ማመን ነው ያቃተው። ክርስቶስ ሌሎችን በሽተኞች አድኗል። በአራቱም ወንጌላት ሐዋርያት የፈወሷቸው፣ ነቢያት ያዳኗቸው፣ እነዚህ ሁሉ የሚታሰቡት በዚህ ቀን ነው። አምስተኛው አሁን ያለንበት ደብረ ዘይት ነው። አሁን ደብረ ዘይት ማለት 5ኛ ሳምንት ነው። ደብረ ዘይት ትርጉሙ ደብር ማለት ተራራ፣ ዘይት ማለት ወይራ ማለት ነው። ከኢየሩሳሌም ወይም ከቤተ መቅደስ ኢየሩሳሌም ካለው ቤተ መቅደስ እስከ ደብረ ዘይት 75 ሜትር ናት።
75 ሜትር ናትና ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ኢየሩሳሌም ሲያስተምር ይውልና ማታ ደብረ ዘይት ወጥቶ ይጸልይ ነበር። በዕለተ ሐሙስም እንደምታውቁት ደብረ ዘይት ጸልየዋል። ሐሙስ ዕለት ማለት ነው። አይሁድ እስከሚይዙ ድረስ ጸልየዋል እዚያ እና እዚያ እየወጣ ያድራል። ጧት ኢየሩሳሌም እየወረደ ያስተምራል። በዚህ በደብረ ዘይት ቀን ወይራ የበዛበት ማለት ነው። ቦታው ተራራ ይሁን እንጂ ወይራ የበዛበት ድንጋዮች የበዙበት ቦታ ነው። ወይራማ ቦታ ነው። ምናልባት የምን ያልሄድኩም እንጂ በልዩ ልዩ መልኩ ያው ዘመኑ በአመጣው ቴክኖሎጂ ለማየት ሞክሬያለሁ። ከመጻፍም አይቻለሁ፣ ከመምህራንም ተመሬያለሁና ወይራ የበዛበት ድንጋይ የበዛበት ቦታ እንደመሆኑ መጠን ሄደና ቁጭ አለ እዚያ ይላል። እዚያ ተቀመጠ ይላል። እዚያ ደቀ መዛሙርቱ መጡ። እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይገለባበጥ አይቀርም አላቸው፣ ድንጋዮቹን እያሳየ። ይሄም የምታዩት ቤተ መቅደሱ ደግሞ ረፋድ ስለነበረ እያንጸባረቀ ነበር። የቤተ መቅደሱ ጉልላት ቤተ መቅደሱ ስሪት እያንጸባረቀ ስለነበረ ይሄ የምታዩትን ቤተ መቅደስ ይፈርሳል አላቸው። ይፈርሳል አላቸው። ጌታ ሆይ ይሄ የሚሆነው መቼ ነው አሉት። መቼ ነው ይሄ የሚሆነው? እስኪ ንገረን አሉት። የሚገርመው አሁን በአጠቃላይ ይሄ ደብረ ዘይት ዕለተ ምጽአትን የምናስብበት ነው። ዕለተ ምጽአት ማለት ጌታ ዳግም ለፍርድ የሚመጣበትን ቀን የምናስብበት ነው። ያንን ዋዜማውን እየነገራቸው ነው እና ድንጋይ በድንጋይ ላይ ሳይገለባበት ሳይፈርስ አይቀርም ቤተ መቅደሱም ይፈርሳል አለና እንደው አንኳር የሆኑ ነገሮች አሉ። በጣም የተናገራቸው የሚገርመው ሕዝብ በሕዝብ ላይ ይነሳል አለ። ሕዝብ በሕዝብ ላይ ይነሳል፣ እርስ በርሱ ይጣላል፣ በብዙዎች መካከል ፍቅር ትጠፋለች፣ በብዙዎች መካከል ፍቅር ትጠፋለች እና ይሄ ሲሆን ጌታ እንደሚመጣ እወቁ አለ። እንደሚመጣ እወቁ ይልና የራሱን ምጽአት ነው እየተናገረ ያለው። ያ ቤተ መቅደስ እንዳለውም ቤተ መቅደሱ በ70 ዓመተ ምህረት ጥጦስ የሚባል የሮም ንጉስ መጥቶ ኢየሩሳሌም ከተማን ወረራት። ሲወራት አንዱ ወታደር ቤተ መቅደሱን ሄደና አንዱን ድንጋይ አነሳው። ሲያነሳው አንድ ድስት ወርቅ አገኘ። ወርቅ ሲያገኝ ጊዜ እንዴ እኛም እናገኛለን ብለው ቤተ መቅደሱን አንዳንድ ድንጋይ ነው ወታደሮቹ አንስተው የጨረሱት፣ አፈራረሱት። ይሄ ተፈጽሟል ማለት ነው። 6 ጥያቄዎችን ነው የሚያነሱት። እሱም ይነግራቸው ማለት ነው። እናንተ የአባቴ ቡሩካን ይልና ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን አሳደራችሁኛል፣ ብታረዝ አልብሳችሁኛል፣ ታስሬ ያስፈትታችሁኛል፣ ታምሜ ጠይቃችሁኛል የምትለዋን ጥያቄ እቺ ጥያቄ ናት የምትጠየቅ። ማንኛውም ሰው ይጠየቃል። የዚያን ጊዜ ይህን ጥያቄ እንጠየቃለን እና የት አግኝተንህ ጌታ ሆይ የት አግኝተንህ አበላንህ አጠጣንህ? የት ታስረህ ነበር? በአርአያና በምሳሌ የፈጠርኳቸውን ሰዎች ሄዳችሁ ጠይቃቸው። አሁን ፋሲካን ስናከብርኛ ሰንጋውን ምኑን አሰባስበን በቃ ያለውን ነገር ከአቅማችን በላይ አውጥተን እንበላለን፣ እንጠጣለን፣ እንኳን አደረሳችሁ እንባባላለን። ቅድሚያ እነዚያን ነው የእግዚአብሔርን ሰዎች ነው ማድረግ ያለብን። እነዚያን ነው ብራብ አላበላችሁኝም ተብሎ የተጠየቀው። ስለዚህ እነሱን ማብላት ማጠጣት ያስፈልጋልና አሁንም በየቤተ ክርስቲያኑ ለትንሳኤ አብሮ ለመፈሰክ ምእመናን እየተረባረቡ ቤተ ክርስቲያንም የራሷን መዋቅር ዘርግታ እያሰባሰቡ ያሉበት ሁኔታ ነውና ይሄ መደረግ አለበት። ይሄንን ጥያቄ ጠይቃቸዋል። አዎ ዛሬ ያደረግነው የዚያን ጊዜ ይጠቅመናል ማለት ነው። ዕለተ ምጽአትን ብቻ መጠበቅ የለብንም። ያ እንደሚባለው 8ኛው ሺህ ሲያልፍኛ 8000 ላይ ላንደርስ እንችላለን። አሁን ያለነው 7000 ምናምን ዓመት ላይ ነው ያለነውና የኛ ዕለተ ምጽአት ዕለተ ሞታችን ናት። ለእያንዳንዳችን የተሰጠችን ቀን አለ። የዚያችን ቀን ስንጠራ እንጠየቃለን፣ እግዚአብሔር ፊት ቀርበን እንጠየቃለንና ከዚያ ፍርድ ለመዳን ዛሬ ላይ መስራት ያስፈልጋልና ይሄ ነው። ሁለተኞቹን እነዚያ በግራ ያሉትን ከጨለማ ለብሰው ጠቋቁር ሆነው እዚያ እናንተ ርጉማን ነው የሚላቸው። እናንተ ርጉማን ሂዱ፣ ዓለም ሳይፈጠር ወደ ተዘጋጀላችሁ ገሃነመ እሳት ግቡ ነው የሚላቸው። አሁን የሐዲስ ኪዳን ክርስቲያኖች ላይ አሁን ላይ ገነትና ሲኦል ክፍት ናቸው። ገሃነመ እሳትና መንግስተ ሰማያት ደግሞ ተዘግተዋል። የዚያን ጊዜ ነው ገሃነመ እሳትና መንግስተ ሰማያት የሚከፈቱት ለዘላለም የማይወጣባቸው። እነዚህ ጊዜያዊ ማኖሪያ ናቸው። ጊዜያዊ ጣቢያ ማለት ማሳረፊያ ጣቢያ ናቸው እነዚህ
እና ወደ ዘላለም ወደ ተዘጋጀላቸው ገሃነመ እሳት ግቡ ይላቸዋል። ጌታ ሆይ ምን አደረግን ምን በደለን ሲሉ ለጻድቃንን ያላቸውን ነው የሚነግራቸው። ብራብ አላበላችሁ፣ ብጠማ አላጠጣችሁ፣ ብታረዝ አላለበሳችሁ የሚሉትን ጥያቄው ስድስቱን ሲጠይቃቸው የት አግኝተንህ ምን ነው በር እያንኳኳ ሲለምን እጁን ዘርግቶ ሲለምንህ ዓይንህ እያየ ዝም ብለው ሄደህ የለ ወርቆ መቼ ደሙን ጠረክለት? መቼ አነሳው? ጊዜያዊ እርዳታ መቼ አደረክለት? ምክንያት አብዝተህ እየሮጥሽ ብሎ እግዚአብሔር ጥያቄ ይጠይቃልና ያንን ጥያቄ ስለሚጠይቅ ይሄ እነዚህና የመሳሰሉት ታሪኮች የሚወሱበት አምስተኛው ሳምንት ደብረ ዘይት ነው። ስድስተኛው ገብርኄር የሚባል ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ የምናገኘው ነው። እሱም ደግ አገልጋይ ቸር አገልጋይ ማለት ነው። ገብርኄር እንደተባለ ደግሞ ገብረ ሐካ የሚባል ክፉ አገልጋይ የሚባላል እዚሁ ላይ የምናገኘው እና አንድ ባለጸጋ ነበረ። ባሮቹን ጠራና ለአንዱ 5 ለአንዱ 3 ለአንዱ 1 መክሊት ሰጠው ነው የሚለው ሰጠው እና ከዚያ 5 የሰጠው አትርፎ 10 አደረገ። 3 የተሰጠው 6 አደረገ። ወይም 2 የተሰጠው 4 አደረገ። 1 የተሰጠው ግን ወሰደና ቆፍሮ ቀበራት ነው የሚለው። ሌባ ይወስድብኛል ይሰርቅብኛል ብሎ ቆፍሮ ቀበራት ይላል እና አሁን ይህ ምሳሌ ነው። ለምሳሌ ያስተማረው ትምህርት ነው። ባለ 5 የተባለው እኮ ብዙ ሀብት ያለው ሰው ነው። መጀመሪያ ባለ 5 የተባሉ ጳጳሳት ናቸው። ባለ 3 የተባሉት ካህናት ናቸው። ባለ 1 የተባለ ዲያቆን ነው። ባለ 5 የተባሉ ትልልቅ ሀብት ያላቸው ስልጣን ያላቸው ጊዜ ያላቸው ሰዎች ናቸው። ባለ 3 ወይም ባለ 2 የተባሉት ደግሞ መካከለኛ ገቢ ጥሩ ተደላድለው የሚኖሩ ሰዎች ናቸው። ባለ 1 የተባሉት ደግሞ ታይ ዝቅ ብለው የሚኖሩ ሰዎች ናቸው። አሁን ጳጳሱ 5 አድርገው ሰጡ፣ አስተማሩ፣ መከሩ፣ ቅስናውን ድቁናውን ሰጡ፣ ሃይማኖት እንዲስፋፋ ቤተክርስቲያን እንዲስፋፋ አደረጉ። በአባትነት ስራቸውን ወይም ድርሻቸውን ተወጡ ነው። ካህኑም ባለ 3 የተባለው ድርሻውን ተወጣ ነው። ካህኑም ይሰብካል፣ ያስተምራል፣ ያጠምቃል፣ ንስሐ ይሰጣል፣ ይናዛል። ምእመናንን ባሉበት ድረስ እየሄደ በየቤታቸው ይጎበኛል ማለት ነው። ድርሻውን ይወጣል ማለት ነው። ያ ባለ 1 ደግሞ የተባለ ዲያቆን ነው። ሌባ ይሰርቅብኛል ብዬ ነው ያለው። ያለችኝ እውቀት ትንሽ ናት። የዲያቆን ሊቃውንት ሞልተዋል እኮ አይደለም። ግን በዚሁ አላስተማርክበትም ነው፣ አልተላላክበትም ነው። ለዲያቆን የተሰጠ ድርሻ አለ፣ ራሱን የቻለ ድርሻ አለው። ስለዚህ ያን አልተወጣህም። ካህን በመሆን ዲያቆን በመሆን ጳጳስ በመሆን ቄስ በመሆን ብቻ አይደለም፣ ሰው የተሰጠውን ድርሻ መወጣት አለበት። ባለ 5 የተባሉ ባለ ሀብቶች እግዚአብሔር ብዙ ገንዘብ ሰጥቷቸው፣ በነገራችን ላይ ባለ ሀብት ሲባል ገንዘቡን እሱ አይደለም ያመጣው፣ እግዚአብሔር ነው የሰጠው። ለገንዘቡ ኃላፊ ያደረገው እንጂ የራሱ አይደለም። እንዲሰጥ፣ እንዲመጸውት፣ የተራበ እንዲያበላ፣ ድሃ እንዲያስብ፣ ዝናብ የሚወርድባቸውን ሰዎች መጠለያ ሰጥቶ እንዲሰጥ እንጂ እሱ በሙሉ እንዲጨርሰው አይደለም። ምናልባት እንደው አንዳንድ ሁሉም አይደሉም። አንዳንድ የሀገራችን ባለ ሀብቶች እኮ በገንዘባቸው ድሃ የሚበድሉ ሰዎች እኮ አሉ። የገንዘቡን ማመጣጥ የተንሸዋረረ ይሆንና እንደገና ገንዘቡንም ሲጠቀሙበት ለኃጢአት ለበደል የሚያውሉት ባለ ሀብቶች አሉ። እየጠጡ እየሰከሩ ሌላ ነገር የሚያደርጉበት ሀገር የሚበድሉ ወገን የሚበድሉ ባለ ሀብቶች ሊኖሩ ይችላሉ። እግዚአብሔር ያደላቸው ደግሞ እንደነ ሰሎሞን ያሉ እንደነ ኢዮብ ደጋጎቹ ደግሞ ከድሃ ጋር አብረው ይበላሉ፣ ከተቸገረ ጋር አብረው ይቸገራሉ። ለሀገራቸው ቅድሚያ ይሰጣሉ፣ ለሃይማኖታቸው ቅድሚያ ይሰጣሉ፣ ቅድሚያ ለወገናቸው። ነገራችን ላይ ምጽዋት ሲባል ለእምነቱ ተከታይ ብቻ አይደለም። ማንኛውም ሰው የኛ እናቶች ኢትዮጵያውያን እኮ አይታችሁ ከሆነ ለአዋፋት እንጀራቸውን ከመሶብ ፈርፍረው አውጥተው ያስቀምጡና ውሃ ያስቀምጣሉ። እህል ከጎተራ አፍሰው ያስቀምጣሉ። እናቶቻችን እዚህ ከተማችን እኮ ገበያ ሄደው እህል ገዝተው አምጥተው ያስቀምጣሉ እኮ አዋፋት እንዲበሉ። ውሃ ይሰጣሉ፣ ውሻ እንዲጠጣ ያደርጋሉ። የተራበ ማንኛውም ፍጥረት እንዲጠግብ ያደርጋሉ። ምጽዋት ሲባል ለማንኛውም ለእግዚአብሔር ፍጡር ለሰው አይደለም፣ ለአራዊት ይሰጣል። በቃ ለአራዊት ይሰጣል፣ ለአዕዋፋት ይሰጣል፣ ለእንስሳት ይሰጣል። ለተራበ ሁሉ ማብላት ነውና ይሄ ያስፈልጋል። 8ኛው ሆሳዕና ነው። ሆሳዕና እንግዲህ እንደሚታወቀው ትልቅ በዓል ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም አቀፍም ይከበራል። እነዚህ በዓላት ሁሉም እንደሚከበሩት ደብረ ዘይትም ሌሎቹም ሰንበታት እንደሚከበሩት በሆሳዕና በትንሳኤ ለየት ባለ ሁኔታ ነው የሚከበሩት። ሆሳዕና
ባጭሩ ሆሳዕና ማለት መድኃኒት ማለት ነው። የማቴዎስ ወንጌል ምዕራፍ 21 ላይ እንደምናገኘው በአራቱም ወንጌላት እናገኛለን። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ተጭኖ ቤተ መቅደስ የገባበትን የምናስብበት ነው። የጾሙም መጨረሻ ነው። የጾሙም መጨረሻ ጌታ የኒቆዲሞስ አርብ ከተጽዕኖ ትባላለች። ጌታ ወደ ቤተ መቅደስ የገባበትን የምናስብበት ነው። እንደገና ደግሞ ከገዳመ ቆሮንቶስ የወጣበትን ቀን የምናስብበት ነው። ከገዳመ ቆሮንቶስ የወጣበትን የምናስብበት ያቺ አርብ በሀገራችን ወፍጮ መድፊያ፣ ሞፈር መስቀያ ትባላለች በኢትዮጵያውያን። ከዚያ ሕማማትን ስለማይሰራ ማለት ነው። የስቅለት አርብ ጌታ የተሰቀለባት ደግሞ የስቅለት አርብ፣ መልካሟ አርብ እየተባለች ትነገራለች። እንደገና ከዳግም ትንሣኤ በፊት ያለችው ከትንሣኤ በኋላ ያለችው አርብ ደግሞ እሷ ደግሞ የቤተ ክርስቲያን ትባላለች። ቤተ ክርስቲያን ትባላለች ራሱን የቻለች ማለት ነው። ሰኞ ደግሞ እንደገና የወፍጮ መትከያ የሚባል ነገር አለ በሀገራችን ማለት ነው። የተሰቀለው ሞፈር ቀንበር ወርዶ እርሻ ስራ የሚሰራበት እናቶቻችን ወፍጮ መፍጨት የሚጀምሩበት እለት ነው እና ወደ ነገራችን መለስና ሆሳዕና ማለት ጌታ ወደ ቤተ መቅደስ የገባበት በአህያ ተጭኖ የገባበት ነው። በሁለት አህዮች በውርንጫና በትልቅ አህያ ተጭኖ የገባበት ነው የምናገኘው። ይሄ ጌታ ወደ ቤተ መቅደስ ሲገባ በአህያ ተጭኖ ሲገባ ሕፃናት ይዘምራሉ፣ ትልልቆች ይመለከታሉ። ዘንባባ አንጥፈው ልብሳቸውን አንጥፈው ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ ተቀበሉት ይላል። በዚህ ጊዜ ሕፃናት ሆሳዕና በአርያም እያሉ ሲዘምሩ ትልልቆቹ ዝም በሉ አትጩሁብን አሏቸው። ሕፃናትን ከለከሏቸው። እናንተ ሕፃናትን ብትከለከሏቸው በመዝሙረ ዳዊት መዝሙር 8 ከቁጥር 1 ላይ የተጻፈውን ነው። ከቁጥር 1 ጀምሮ የተጻፈውን ያ ትንቢት ይፈጸም ዘንድ ሕፃናቱ እምአፈ ደቂቆ ሕፃናት አስተዳሎ ከስብሐተ ከሕፃናትና ከሚጠቡ አንደበት ምስጋናን አዘጋጀ ብሎ ነቢዩ ዳዊት በመንፈስ ቅዱስ ይሄንን ሆሳዕናን ዕለት አይቶ የተናገረውን የዚያ ዕለት ነው የፈጸሙት። ሕፃናቱ ሲያመሰግኑ ዝም በሉ ሲሏቸው እናንተ ሕፃናቱን ብትከለክሏቸው እዚህ ያሉት የቢታንያ ድንጋዮች አፍ አውጥተው ያመሰግኑኛል። እንኳን ሰው ድንጋዮች ጌታን ያመሰገኑበት ቀን ነው እና ይሄ ሆሳዕና ከዚያ በኋላ ይሄ ሆሳዕና ቤተ መቅደስ ገብቶ ቤተ መቅደሱን እንደዚያ እንደ ምኩራብ ያጸዳበት፣ ዘንባባ ይዞ ገባ። ዘንባባ እሳት ቢያቃጥሉት ላይላውን ይለበልብና ላይላውን ውስጡ አይቃጠልም። ዘንባባ ያደረጉበት ብዙ ምሳሌ ያላቸው ጊዜ ላለመፍጀት ልብሳቸውን አንጥፈውለታል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብስ እያነጠፈን ዘንባባ እያደረግን ያን ሁሉ አድርገን እናከብራለን በዓሉ። ስለዚህ 8ኛው ሳምንት ሆሳዕና ይባላል ባጭሩ። የሚቀጥለው እንግዲህ 9ኛው ትንሣኤ ነው ማለት ነው እና ይመስላል። በመጨረሻ ለሕዝበ ክርስቲያኑ ከጾሙ ጋር ተያይዞ ማስተላለፍ የሚፈልጉት መልእክት ካለ በዚህ አጋጣሚ ድል ውስጥ እኔ በጾሙ ማስተላለፍ የምፈልገው ምናልባት አጠቃላይ እንኳን ለዐቢይ ጾም አደረሳችሁ እላለሁ። ለጋዜጠኞችም ጭምር እናንተም ጭምር ማለት ነው። ይሄንን አጠቃላይ በሀገር ውስጥም ከሀገር ውጭም ላሉት እንኳን አደረሳችሁ እያልኩ ዐቢይ ጾም ቅድም መግቢያችን ላይ እንዳልነው ዝም ብሎ የምንጾመው ጾም አይደለም። ከእግዚአብሔር የምንታረቅበት፣ የተጣላን የምንታረቅበት፣ የጠፋን የምንገኝበት፣ ያጣንበትን የምናገኝበት በረከት ነው። የሚታገለንን ሰይጣን ጸላኤ ሰናያትም የምንጥልበት ነው፣ ድል የምናደርግበት ነው እና በዚህ በጾም ሁላችንም በተሻለን መልኩ እንደየስራ ድርሻችን ምናልባት ጧት መጥቶ ኪዳን ለማድረስ ጊዜ የማይፈቅድላቸው አካባቢ የማይፈቅድላቸው ምእመናን ይኖራሉ። ይህንን ታሳቢ አድርገው በቤታቸው ጸሎታቸው እንዲያደርጉ ጾማቸውን እንዲጸልዩ የተቻላቸው ጧት ለኪዳን ቀን ለቅዳሴ ማታም ለምህላ በየአጥቢያቸው እየሄዱ ጸሎት እንዲያደርሱ ከአባቶች ጋር ሆነው እና ጸሎቱን እንዲያደርሱ የግላቸውንም የቤተ ክርስቲያንም ጸሎት አብረው እንዲሳተፉ እንላለሁ። ከዚያ በተረፈ ጾሙን ስንጾም ቅድም እንዳልነው ከኔ ቤጤ ጋር ነው መሆን ያለበት። አሁን ለምእመናን እኛ ሰዓታችንን አድርሰን ስንበላ አንድ ድሃ ይዘን ብንበላ ብለን አንድ ረሀብተኛ ብንረዳ
የተቸገረ ብንረዳ ነው የምለው። ለትንሳኤም ያው ሁላችንም እንግዲህ ለሚቀጥለው ትንሳኤ ሲያደርሰን እግዚአብሔር ሁላችንም ያለንን አዋተን አብረን ከነሱ ጋር ሆኖ መብላት ራሱ እግዚአብሔር ካለበት አብሮ ከእግዚአብሔር ጋር መብላት ነውና ያንን ማድረግ ነው። ከዚያ ውጪ እስኪል ስለ ሰላም እንጸልይ። አሁን እግዚአብሔር ይመስገን እኛ አካባቢያችን ክልላችን ሰላም ስለሆነ እንዲህ እያወራን ያለነው እየተነጋገርን ያለነው ስለ ሃይማኖት፣ ስለ ማህበራዊ፣ ስለ ኢኮኖሚያዊ፣ ስለ ሌሎችም ጉዳይ እያነሳን እየተወያየን ያለነው እንደ መልእክትም እያስተላለፍን ያለነው ሰሚውም ተረጋግቶ ይሰማል ማለት ነው። በሃይማኖት ቦታ ተኮራርፈን የምናገለግል ወይም ደግሞ የምንጸልይ ካለን እግዚአብሔር ያንን አይቀበለውም። በየቤታችንም ተኮራርፈን ያለን ሰዎች መታረቅ ይነበርብናል። በልዩ ልዩ መልኩ ያለን ሰዎች በሰላም በፍቅር ይህን ጾማችንን መጾም አለብን። ጾምን ያለ ፍቅር ብንጾመው ምንም ዋጋ የለውም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች እንደጻፈው እኔ በሰውና በመላእክት ልሳን ባመሰግን ፍቅር ግን ከሌለኝ ከንቱ ነኝ ነው ያለው። ስጋችንን እስከ አጥንታችን እስከሚጣበቅ ብንጾም ዋጋ የለንም፣ ከንቱ ነን ነው የሚለው። እንደሚንሿሿ ጸናጽል ወይም ከበሮ ነኝ፣ እንደሚጮህ ከበሮ ነኝ፣ ዋጋ የለኝም ነው ያለው። ስለዚህ ፍቅር ዋጋ አለውና በፍቅር መኖር አለብን፣ በፍቅር መስራት አለብን፣ በፍቅር ይህን ጾም መጾም አለብን። እግዚአብሔር ሀገራችንን ሰላም ያደርግልን። ስለ ሀገራችን ቅድሚያ ስለ ሀገራችን እንጸልይ፣ ቅድሚያ ስለ ቤተ ክርስቲያናችን እንጸልይ፣ ቅድሚያ ስለ ወገናችን እንጸልይ። ስለዚህ ወገኖቻችን ቤትም ቦታ ያሉት በሰላም ወጥተው በሰላም እንዲገቡ፣ መሪዎቻችንም ያልታያቸውን ነገር ብሩህ አእምሮ ሰጥቷቸው እንዲያዩ እግዚአብሔር ጥበቡንና ምስጢሩን ይግለጽላቸው ነው የምንለው። የድሮ የነበሩት ምእመናን እኮ ለመሪዎቻቸው ይጸልያሉ። ዛሬም ቤተ ክርስቲያን ትጸልያለች ለሀገሪቱን ኢትዮጵያ እያለች በጸሎቱ በቅዳሴው መካከል እኮ ስንት ጊዜ ነው ሀገርን የምናነሳው እና በቅዳሴያችን መካከል የምናነሳው ቤተ ክርስቲያናችን የምታነሳው በልዩ ልዩ መልኩ በቀዳሹ፣ በምእመናኑ፣ በዲያቆኑ ልዩ ልዩ መልኩ ለባለስልጣናት ማስተዋልን ስጥልን፣ መረጋጋትን ስጥልን ያለች ነው ቤተ ክርስቲያን። ማስተዋልን ስጥልን ያለች ነው እና የምንጸልየው ሁላችንም ለሁሉም እንጸልይ። በአንድነት በፍቅር ጾማችንን መጾም አለብን። አንዱ ለአንዱ ይጸልይ ይላልና መጽሐፍ ቅዱስ። በዚያ መልኩ አድርገን ስለ ሁሉም ነገር መጸለይ ይኖርብናል። እግዚአብሔር ጾማችንን የሰላም ጾም ያደርግልን። ተመልካቾች እስካሁን ወደ እናንተ ስናደርስ የቆየ ነው ከሐረር ስላሴ ካቴድራል ቤተክርስቲያን የአብይ ጾምን ምክንያት በማድረግ በህዝበ ክርስቲያኑ ጾሙ እንዴት እየተጾመ ይገኛል፣ በጾሙ ውስጥ ያሉ ሳምንታቶች ያላቸው ሃይማኖታዊ ትርጓሜ ምን ይመስላል የሚለውን ነበር ወደ እናንተ ስናደርስ የቆየ ነው። እንግዲህ የአብይ ጾም ከተጀመረ ጥቂት ሳምንታትን አስቆጥሯል። ለማለቅ ደግሞ የተወሰኑ ሳምንታት የሚቀርበት ሁኔታ አለና ለህዝበ ክርስቲያኑ እንኳን ለአብይ ጾም አሁንም በድጋሚ እንኳን አደረሳችሁ እያለን ቀጣይ በአዲስ ፕሮግራም የምንጠብቃችሁ ይሆናል። እስከዚያው ሰላም።